ሁለተኛው የጸሎት ሰዓት የሰለስት ጸሎት ነው ወይም የ3 ሰዓት ጸሎት። እኒህን ጸሎት ደግሞ የምንጸልየው ምን እያሰብን ነው? አንደኛ በጥንተ ተፈጥሮ እናታችን ሔዋን ከአባታችን አዳም ጎን የተገኘችበት ሰዓት 3 ሰዓት ነው። ሁለተኛው ነብዩ ዳንኤል ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ በአናብስት ጉድጓድ በተጣለበት ወቅት ላይ የጸለየው የጸሎት ሰዓት 3 ሰዓት ነው። ሶስተኛው ደግሞ እመቤታችን ቅድስት ንጽሕት ድንግል ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት መወለድ ብስራት የሰማችበት ሰዓት የቀኑ የ3 ሰዓት ጸሎት ነው። ግልጽ ነው? አዎ፣ ይህ ጸሎት በጣም ትልቅ ጸሎት ነው። ለምን መሰላችሁ? የ3 ሰዓት ጸሎት ትልቅ ጸሎት ነው የሚባለው። ጸሎትን የቀየረ ጸሎት ነው። እስኪ ጸሎትን በሉ የቀየረ ጸሎት። አዎ፣ የእመቤታችን ጸሎት እግዚአብሔር ፊት ሆና እንደ ባሪያው ሆና ለመኖር ነው። አገልጋይ ሆና መመኘቷ ነው የሷ ትልቋ ጸሎት የነበረው። እግዚአብሔር ግን ባሪያው ልትሆን የፈለገችውን እመቤታችንን እናቱ አረጋት። ስለዚህ የሷን ጸሎት ቀይሮታል አልቀየረው? ስለዚህ በዛ ሰዓት ላይ እኛ የምንጸልየው ጸሎት ነው ይቀይረዋል አይቀይረው? እኛ ባሪያ ነን ስንል አይ ልጅ ነህ ይላል ማለት ነው። እኔ ይሄ አይሆንልኝም ሲል አይ ይሆንልሃል እኔ ያለው አይደል እንደ ጌታ ይላል ማለት ነው። ስለዚህ የ3 ሰዓቷ ጸሎት በእነዚህ ምክንያቶች ትጸልያለች ማለት ነው። አራተኛው በዚሁ ጸሎት ሰዓት ላይ እያሰብን የምንጸልየው ደግሞ የጌታ ቁርጥ ሞቱ ታውጆ መስቀሉ የተዘጋጀበትና 4ቱን ሕማማተ መስቀል የተቀበለበት ነው። በጌታችን የሥነ ስቅለት ጉዞ ላይ 13 ሕማማት ነው የተቀበሉ። በጠዋት የ3 ሰዓቱ ጸሎት በምንጸልይበት ጊዜ ላይ 4 ሕማማትን ተቀብሏል ስለኛ ሲል። አንደኛ የሾህ አክሊል የተደፋበት በዚህ ሰዓት ነው። የተገረፈው በዚህ ሰዓት ነው። በጥፊ የተመታው በዚህ ሰዓት ነው። በግንባሩ መሬት ላይ የወደቀው በዚህ ሰዓት ላይ ነው። ስለዚህ በዚህ ጸሎት ሰዓት ላይ በምንጸልይበት ወቅት ላይ በጣም የሚደንቀው ልክ የእመቤታችንን ጸሎት የጸለየችበት ጸሎትን የቀየረ ጸሎት ነው ያለው። ይህን ደግሞ እያሰብን ስንጸልይ ባለመፍረድ የሚጸለይ ጸሎት ነው። ክርስቶስ ሕማሙን ያሰቃዩት ለነበሩት ሰዎች አልፈረደባቸው። የሚያደርጉትን ያውቁምና ምን በላቸው ነው የሚጸልይ ሰው በቀኑ 3 ሰዓት ላይ የበደሉትን ሰዎች ሳይፈርድባቸው ይጸልያል ማለት ነው። ግልጽ ነው? ጥሩ። አምስተኛው ደግሞ በ3 ሰዓት የምንጸልየው መንፈስ ቅዱስ የወረደበት ሰዓት ነው። በዓለ ጰራቅሊጦስ በዓለ ጴንጠቆስጤ ብለን የምናከብረው የመንፈስ ቅዱስ ርደትን አስበን የምናከብረው በዓል መንፈስ ቅዱስ የወረደው በዕለተ እሑድ በቀን በጠዋቱ ስንት ሰዓት ነው? 3 ሰዓት ነው። ስለዚህ የመንፈስ ቅዱስን መውረድ እያሰብን ለኛም መንፈስ ቅዱስ እንዲወርድልን እያሰብን እንጸልያለን።